ሄሎ ሄሎ እኔ አሁን እህቴ ናት በጣም ወዳት ማከብራት ግን ውሳኔ ከወሰነች ይሉ ወሰነች ነው። ምንም ማስቀየር አልችልም። ቤተሰብ እየተዋደዱ እየተፋቀሩ እዚህ ጋር ደግሞ እነሱን የሚወዷቸው እናንተ ምርጥ ቤተሰቦቻቸው እያላችሁ ከጎናቸው እነዚህ ልጆች ለምንድን ነው የሚለያዩት? በቃ ይሄን ያሰብኩት። ከዛ እኔ ያው በምችለው አቅም ሞክራለሁ። ሄሉን አግኝቼም ለማውራት ሞክራለሁ። እሷም ያለችበት ሁኔታ ታውቃለህ። እኔ ሁለቱ ሄሉ አንዴ ውሳኔ ከወሰነች ወሰነች ነው። ማንም ሰው አያስቀይራል። ምክንያት ሊኖራት ይችላል። እንደዚህ ያደረገችበት ምክንያት ሊኖራት ይችላል። አሁን እሷ ምንም ነገር አናውቅም። ምክንያቷ ምን እንደሆነ አናውቅም። ሁሉ ነገር ተስተካክሎ እንደ ድሮ ሳቃችንን ደስታችንን ታያላችሁ ብዬ አስባለሁ። ሄሉም በቃ ሁሌ እንደዚህ እንደሆነች አትቀርም። ፈጣሪ ደግሞ አንድ ቀን ለእሷ የሚሆነውን ነገርም ያስተካክልላታል። እየለችም የሆነ ነገር ካላሰበች ያን ነገር ማድረግ አችልም። የሆነ ነገር ሰምታ ይሆናል ወይ ምክንያት ኖሯት ይሆናል አይታወቅም። አሁን ላይ ምንም ነገር ማድረግ አንችልም። ምክንያቱም ሄሉ ስሜታዊ ናት፣ ቶሎ ነው የምትናደደው እና ያው ምክንያት ሊኖራት ይችላል። እኛ ዝም ብለን እንዲህ ስናወራ ልክ አይመጣውም። አሚን እኔ አሁን እህቴ ናት በጣም ወዳት ማከብራት፣ ግን ውሳኔ ከወሰነች ይሉ ወሰነች ነው። ምንም ማስቀየር አልችልም። ቤተሰብ እሱን እኮ አይደለም እኮ ኖ አሁን ይኸውልህ ሁለቱም ጋር የሆነ ነገር ፊሊንግ ባይሆን ሄሉ እኮ ተጎዳች። በዚህ ሰዓት ሄሉም ተጎዳች፣ እሱም አይተሃል ያለችበት ሁኔታ። በዚህ ሰዓት ከጎኗ ሰው ከሌለ እኛ አብረናት ካልሆን እኛ አይደለም እኛ ሳሙን ሞር ደግሞ ያ የኔ የምትለው ሰው ደግሞ ከጎኗ ካልሆነ እንዴት በምን ደረጃ በምንስ ሁኔታ ነው ልጅ ወደ ድሮ አቋሟ ልትመለስ የምትችለው? ትንሽ ነገር እንደሚያስከፋት እናውቃለን ሁላችን። እኔ ያው ሀሳቤ ሄሉ ጸበል እንድትሄድ ነው። እስኪ ታረጋጋ ራሷን ሀሳቤ ነው አሚ። ምክንያቱም መሄድ አለባት ሄሉ አሁን ላይ እኔ እንሂድ ብላት ላትሄድም ልትሄድም ትችላለች፣ አላውቅም። ግን አንተን ታከብራለች፣ ትወዳለች። እንሂድ ብትላት እምቢ አትልም። አሁን ትናንትና ነግሬያታለሁ። በቃ እኔም ሀሳቤ እንደዛ ነው ስትለኝ በቃ ነገ አድርሼሽ እመለሳለሁ ብያታለሁ። እዛ በቃ ስላልቻልኩም ነው እኔ ቪዲዮ ምናምን ይዤ የመጣሁት። በቃ ሰው እየደወለኝ አስጨንቀንም አለ። በቃ ሁሉም እኔ ግራ ስለገባኝ ነው። በቃ ዛሬ ያለው ሁኔታ ይሄን ይመስላል። እኔ ያው ቪዲዮ ላይ ደውለው ምናምን የጠየቁኝ ነው ሄሉ ከያብ ጋር አስታርቅ ምናምን። እኔ ስላችሁ ቤተሰብ ማስታርቅ የምችል ቢሆን ኖሮ ይሄን ሁላ ደቂቃ ይሄን ሁላ ጊዜ አልቆይም ነበር። ግን አይሆንም። ሄሉ አንድ ነገር በጣም ነው ያዘንኩት። ሰዓት አሳዘነችኝ እና በቃ እኔ ነገርኳት እንሂድ በቃ ጸበል ነገር እንሂድ ምናምን ስላት እኔ ደስ ይለኛል አሚ፣ እንዲሁም በቃ እኔ ለአንድ ለሁለት ለሶስት ቀን እዚህ ራሱ መሆን አልፈልግም ስትል በቃ ዛሬ ጉዳዩ በጣም ስለ ሰው እየደወለ ሲጨቀጭቀኝ ጊዜ ነው ቪዲዮ ራሱ ዛሬ እንትን ያልኩትና ከዛ በቃ ያው እንሂድና ያለውን ነገር አንተም እንድታያት በቃ ቢያንስ አይዞሽ እንድትላት እኮ እሺ እንሂድ። ሄሉ 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 አረ ሄሉ 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 ክፈችልኝ በእናትሽ። ሄሉ የለሽም? ሄሉ ሄሉ የለሽም? ሄሉ ሄሉ እባክሽ ክፈችልኝ። ሄሎ
የለችም ሄዱ የለችም እውነት የለችም። ኧረ የት ጋ ነው በእናትህ የለችም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ ነው ያለው። እግዚአብሔር ይመስገን። እንግዲህ ዛሬ እንዳያችሁት ሄሉ ቤት የለችም ማለት ነው። እኔ ይመስለኛል ወይ ወደ ቤተ ክርስቲያን ሄዳ ነው ወይ ደግሞ ወደ ጓደኞቿ ጋር ሄዳ ነው ማለት። ለሰው ሊከብዳት ይችላል። አዎ ይከብዳታልም። ከአንዴም ሁለቴ በህይወታችሁ ይሳካል ብላችሁ ነገሮች ሳይሳኩ ሲቀሩ ሊከብድ ይችላል። አይከብድም አልልም፣ ይከብዳታል። ግን ደግሞ መረጋጋት ነው። ሁሉም የሆነው ለበጎ ነው ብሎ ለፈጣሪ መስጠት ነው እንጂ እንደዚህ አብዝተን ስለተጨነቀን፣ አብዝተን ስላሰብን፣ አብዝተን እንትን ስላልን ምንም የሚፈጠር ነገር የለም ማለት ነው። ያው በጭንቃችን ጊዜ ወደ ፈጣሪ ብንቀርብ አሁን እንዳለው ወንድሟ ጸበል ይዘዋት ቢሄዱ በቃ ደህና ጓደኛ አሉ ጓደኞቿ ልዑል እንወስድሻለን ምናምን እያሏን ነበር። ጸበል ይዘዋት ቢሄዱ አሪፍ ነው ለሄዱ ብዬ የማስበው ማለት ነው። እንዳንድ እንትን ጸበል ጥሩ ነው ለምንም ነገር ጸበሉ ብትሄድ እኔ በጣም ደስ ይለኛል። ሄሉ እንግዲህ ፈጣሪ ከአንቺ ጋር ይሁን ነው የምለው። ግን ይከብዳል፣ የምሬ ነው የምላችሁ፣ እግዚአብሔርን ይከብዳል። በእሷ ቦታ ሆነ ራሳችሁን በእሷ ቦታ ሆነን ስናስበው በጣም ይከብዳል። አይከብድም አይደለም፣ በጣም ነው የሚከብደው። እና ፈጣሪ እንግዲህ ከአንቺ ጋር ይሁን። ሁሉም የሆነው ለመልካም ነው፣ ለበጎ ነው። ለአንቺ የተሻለ ነገር አለ ብሎ ነው እግዚአብሔር ያዘጋጀልሽ። እሱም ከሆነ ደግሞ ያብም ከሆነ ነገ ያንቺ ነው፣ የትም አታጭውም ብዬ ነው የማስበው። ደግሞ ፈጣሪ ጥንካሬና ብርታቱን ይስጥሽ ነው የምለው። እኔ ግን በጣም ይከብዳል የምር። እና እንግዲህ ሄሉ እግዚአብሔር ጥንካሬውን ይስጥሽ። ነገ አዲስ ቀን ነው፣ ያልፋል። የማያልፍ ነገር ምንም ነገር ያልፋል። የሰው ልጅ ዋናው ጤና ነው፣ ሰላም መሆን ነው። ጤና ካለ ሰላም ካለ ሁሉም ነገር